በጣም ብልጥ መሆን ያለባችሁ ማለት ነው። ምግብ ስትመርጡ ዝም ብሎ በቃ ሪፋይንድ የሆነ ነገር ማድረግ ሳይሆን ፋይበር ያለው ሶሉብል ኢንሶሉብል ፋይበር ያለው በበቂ ሁኔታ አንቲኦክሲደንት ፖሊፌኖልስ በበቂ ሁኔታ በተለይ ፍራፍሬዎቹ ላይ ማካተት የተለያየ አንድ ምናምን ሶስት የተለያየ አቅም በፈቀደ ማካተት ያስፈልጋል። ከአትክልቶችም እንደዛ ማካተት ያስፈልጋል ማለት ነው። በጣም ብዙ ነገር ነው። ስለዚህ አላማው መሆን ያለበት ልጃችሁን አፕሮች ስታደርጉ አላማው መሆን ያለበት ልጆችን በምግብ ሪስትሪክት ለማድረግ ሳይሆን የምግብ አማራጫችሁን ከትንሽ ወደ ትልቅ እያሰፋችሁ የምትሄዱበት ነው። ለምሳሌ ኬቶጄኒክ ዳይት አሁን ለትንሽ ጊዜ ለሆነ ፐርፐስ ከፈለጋችሁትም ለተወሰነ ጊዜ ለአንድ ወር ማክሲመም 3 ወር ድረስ አውርታችሁ ምን አለባችሁ አላማችሁን አሳክታችኋል ወይ ነው። ከዛ ምን ዳይቨርሲፋይ ማድረግ አለባችሁ ማለት ነው። የካርብ መጠኑን ዳይቨርሲፋይ እየጨመራችሁ ከተለያየ ሶርስ ትናንት ያቆማችሁትን ምግብ ዛሬ መሞከር ማየት ለውጡን ማለት ነው። ነገር ግን ኬቶ ዳይት ላይ ለወራት በምታቆዩበት ጊዜ ደግሞ የሚፈጠረው ሌላ ነገር ምንድን ነው መሰላችሁ? ኢነርጂ ካርቦሃይድሬት ሲገባ ትንሽ ካርቦሃይድሬት ሲበሉ ቀጥታ ስኳር ነው የሚጨምረው ሰውነታቸው ውስጥ። ኢንሱሊን ነው በአንድ የሚጨምረው፣ ስኳር ነው በአንድ የሚጨምረው ማለት ነው። በአንድ የጨመረው ስኳር ሰውነታችሁ ግራ ይጋባል ማለት ነው። ኬት መጣ ብሎ ግራ ይጋባል። ከዛ ኢንሱሊን ይመጣ ያወርዳ፣ ኢነርጂ ፍላክቹዌሽን ያጋጥማቸዋል። መጀመሪያ ላይ ሃይፐር ይሆናሉ። በቃ የሚያደርጉት ነገር የለም። ከዛ ኢነርጂ ክራሽ ያደርጋል። ከዛ ዲፕረስድ ይሆናሉ ማለት ነው። ኢነርጂ ክራሽ ስዊንግ፣ ሙዳቸው ግራ ይጋባል። ግርብሽብሽ ግራ ይገባቸዋል። መጀመሪያ ላይ የማያደርጉት ነገር የለም። እኔ ካረንትሊ ዛሬ ወርት ትናንት እንደዚህ ኬቶጄኒክ ዳይት ላይ የቆየ ልጅ እንደ አዲስ ከዛ ሪስታርት በምናደርግበት ጊዜ በጣም ባይዞ ኬቶጄኒክ ላይ ለረዥም ጊዜ ሲቆይ የሚያመጣው ጣጣ ብዙ አይደለ። እሱን ለማስተካከል ፍዳችን ነው የምናየው። ወደኋላ መልሰን ካርቦሃይድሬት ቶሌሬት እንዲያደርግ የአንጀት ባክቴሪያውን የአንጀት ኢንፍላሜሽኑን እንዲያስተካክል ለማድረግ እነዛ ስጋ በሊት ላይ የሆኑ አውሬ ባክቴሪያዎችን ለማስተካከል መከራ ነው የሚያሳየው። በጣም መከራ ነው። ባይዘ እኔ ዘወረስት ነገር እንደው በጣም ዘወረስት ነገር ኬቶጄኒክ ለረዥም ጊዜ ማድረግ ነው። ልጃችሁን ታዩታላችሁ። ባይዘ ኬቶጄኒክ ላይ ለረዥም ጊዜ አድርጋችሁ ልጃችሁን መውጫው ነው ግራ የሚገባችሁ። ካርኒቮር ዳይት ኬቶጄኒክ ላይ ለተወሰነ ጊዜ እንደው ሞክሯት ነገር ነች ለሆነ ፐርፐዝ፣ ካልሆነ ማጣፊያው ነው ግራ የሚገባው። በጣም ነው የሚያስቸግረው። በጣም ውስብስብ ነገር አንደርስታንድ የማናደርገው ነገር ነው። ስለምናይ እኮ ነው። ኬቶ 3 ወር 4 ወር 10 ኪሎ 14 ኪሎ የ6 ዓመት የ7 ዓመት ልጅ ምናምን የ10 ዓመት ልጅ 14 ኪሎ ምሽክ አድርጎ ጡንቻውን አጥቶ አሁን ለሱ ለማስተካከል መከራ ማአት ነገር ነው ገና የሚደረገው ማለት ነው። this is insane ግፍ ነው። and this is being irresponsible መሆን ነው። በዚህ አንድ ሰው የምግብ ዳይቨርሲቲ ባልጠበቀ መልክ ሁሉም የምግብ በተወሰነ ደረጃ ቢያንስ ኢምፕሊመንት ማደርግ አድቫይስ የሚሰጣችሁ ከሆነ ያፍቱ ረና ወይ በግሩፕ ምናምን አይደለም። የአብሮ ማጨብጨብ ምናምን ለዛሬ የጠቀመሽ መስሎሽ ምናምን አይደለም። ነገ ታይዋለሽ። እኔ አይስዌር ይብል ሲት እያያችሁትም ነው ደግሞ ነገ ተነገ ወዲያ ታዩታላችሁ ማለት ነው። ባልተረጋገጠ ነገር ሪስክ አትውሰዱ። ልክ ሲጀምር ያልኩት ይሄን ባልተረጋገጠ ነገር ሳይንስ ለሁሉም ይሄ ነው ብሎ ኤፍዲ ፕሩቭ ባላረገው ነገር ሪስክ አትውሰዱ። ሪስክ አትውሰዱ። ልጆቻችሁን መለማመጃ አታደርጓቸው። ዝም ብሎ ስለ ጤና ምንም ክሉ በሌለው ሰው ያው የሆነ ሰርቲፊኬት ምናምን ገዝቶ በመጣ ሰው የሕክምና ዲግሪ በሌለው ሰው እንዴት ያሟል ሰው ነው ወይስ ሕክምና ሌላ እኛ ማናውቀው ዓለም ውስጥ ደርሷል?
ሪስክ አትውሰዱ። በቃ ባሉበት ቢቀጥሉ ይሻላል። ልጃችሁ ባሉበት ዚያር ግድኩ በቃ ዚያር ጀስት ዲፍረንት ናቲንግ ሮንግ እኮ በቃ እዚህ ጣጣ ውስጥ የሚያስገባችሁ ምንድን ነው? አክሴፕታንስ ዲና እያደረጋችሁ ነው። እንደገና አሁንም አክሴፕት ዩር ኪድስ። ቅድም እንዳልኳችሁ እንደ ባለሙያም የመጀመሪያው ነገር ዱ ኖ ሃርም፣ ሾርት ተርም ሎንግ ተርም ከሚያመጣ ለጊዜውም ይሁን ለረዥም ጊዜ የሚያመጣን አደጋ ከሰፕሊመንት የሚሆን ከአመጋገብ ስርዓት የሚሆን በምንም ዶንት ዛሬ ማለት ሊመስላችሁ ይችላል። አሁን ልክ ሊኮቨሪን እንደመጣ ምንድን ነው ሊኮቨሪን አጥለቀልቀው አይደለ? ሁሉንም ኢንቫይረመንት አሁን ሰው መለስ ያለ ነው። ግን ያው አደጋ የሚያመጣ ነገር ስላልሆነ ችግር የለው። ስለዚህ አደጋ ከሚያመጣ ነገር ልጆቻችሁን ሪሊ ከሚጎዳቸው ነገር በሳይንስ ካልተረጋገጠ ነገር አንድ ሪሰርች የሆነ ቦታ ሰፖርት የሚያደርገው እዛ ቦታ ደግሞ አይ ዝም ብሎ ነው ምናምን የሚለው ከሆነ ሳይንስ ያላረጋገጠውም ወጥ የሆነ ሪኮመንዴሽን የለውም። ረን ዶንት ቴክ ሪስክ። ሞኝ ናቸው እንዴ ይህን ያደርገው ማለት ነው። ስለዚህ ምንድን ነው ታዲያ የምናደርገው ነው? ምን እናደርገ? እሺ የመጀመሪያው ነገር ዳይቲንግ የሚባል ነገር ጭራሽ ከአእምሯቸው አውጡ። ኬቶጀኒክ ዳይት፣ ካርኒቮር ዳይት፣ ምናምን ዳይት፣ ኖ ዳይቲንግ ወርክስ። ወፍ ዳይቲንግ የሚባል ነገር የሚሰራ ነገር የለም። ለምንም ባይዞ ብዙ ናችሁ ትደውላላችሁ አንዳንዶቻችሁ። ለዚህ የመጀመሪያው የምታደርጉት ነገር ልጆቻችሁ ሲበሉ ቶለሬት የሚያደርጉትን ነገር ሴንሲቲቪቲ ፉድ ሴንሲቲቪቲ ሰርታችሁ ከሆነ እሱ በጣም ጥሩ ነገር ነው። ልጆቻችሁ ሳታውቁት እየረበሻቸው ምናምን የሆነ ሴንሲቲቪቲ ያሰርታችሁ ፉድ ሴንሲቲቪቲ የተሰራ ነገር ካላችሁ እጃችሁ ላይ የሚረብሻቸው ነገር ይታወቃል። ኦልሬዲ እሱን ታወጣላችሁ ማለት ነው። የሚስማማቸውን ነገር ትመርጣላችሁ፣ ትመግባላችሁ ማለት ነው። ያ ማለት ካርቦሃይድሬትንም፣ ፋትንም፣ ፕሮቲንም፣ አትክልትም፣ ፍራፍሬም፣ ጥራጥሬም ብላ ትመግባላችሁ ማለት ነው። ከዛስ የፍሪ አፕሮቭ ያደረገው ደግሞ ቴራፒ አለ። እንዲያቅማችሁ ጥሩ ቦታ ያላችሁ ያው እንግዲህ የተሻለ ቴራፒ በጣም በትክክለኛ ባለሙያ በጣም ፋንሲ ሴንተሮች እሱ ሊያደርጉ። እንደኛ ሀገር ደግሞ ከሆነ መሞከር ነው። እንደ አቅሚቲ አቅም በፈቀደ መሞከር ነው ማለት ነው። በነፃ የሚገኙበት ኦፖርቹኒቲ ካለ ማድረግ ነው ማለት ነው። ከጤና ባለሙያ ጋር ደግሞ አውርታችሁ የአንጀት ባክቴሪያ እንደዚህ ነው ይስቱ እንደዚህ ሊሆን ይችላል፣ አይ ይሄ ሊሆን ይችላል ምን ማለት ታደርጉ ራሱ ክሊኒካሊ በሂስትሪ እና ፊዚካል ኤግዛም ሊሆን የሚችል ፕሮባብል ነገር ማሰብ ይቻላል ማለት ነው እንደ ባለሙያ። ያን የታሰበ ነገር ደግሞ በዚህ መንገድ ስትባሉ ግን ሪስትሪክት አድርጋችሁ መሆን የለበትም። ባይዘው ሰውነታቸው ኬቶሲስ ውስጥ ሲገባ ኬቶጀኒክ ዳይት ማለት ኬቶሲስ ውስጥ መግባት ማለት ነው። ኬቶሲስ ፒኤች የደማችሁ ፒኤች ራሱ አሲዲክ ይሆናል። ኬቶን ቦዲስ እንዲመረቱ ያስገድደዋል። እዛ ደረጃ ሳይደርሱ ፍራፍሬም መርጣችሁ፣ አትክልቶችንም መርጣችሁ፣ ጥራጥሬዎችንም መርጣችሁ መስጠት ያስፈልጋል። ይህን ስናደርግ የዘመኑ ወረርሽኝ ደግሞ ምንድነው? ጤፍ፣ እንጀራ መስጠት፣ ጤፍ መስጠት ልጆቻችንን ኦቲዝም አስያዛቸው። ሊትራሊ የሰማሁት ቪዲዮም የተላከልኝ እፈሩ ዋስ ሮንግ ዊዝ ጤፍ ዋስ ሮንግ ዊዝ እንጀራ በደንብ አንደርስታንድ ማድረግ አለባችሁ። በነገራችን ላይ እንጀራ በትክክለኛው መንገድ የተሰራ እንጀራ ሱፐር ፉድ እኔ ሳይሆን የምለው ሳይንስ ነው የሚለው ጥናትም ስላሉ ማለት ጥናት ነው። እንጀራ ላይ ጤፍ ላይ የተሰራው ማለት ነው ገራሚ ምግብ ነው። በተፈጥሮ 100% ግሉተን ፍሪ በኒውትረንት የታጨቀ ሚነራል እና አይረን እነዚህ እንትናም ያለው
ሎው ግላይሴሚክ ኢንዴክስ ባንዴ በልተነው ወዲያው ወደ ስኳር የማይቀየር ቀስ እያለ የአንጀት ባክቴሪያን የሚመግብ ቅድም ያልኩህ ጤነኛ ባክቴሪያዎች እንጀራ ይበላሉ፣ የጤፍ ቂጣ ይበላሉ፣ የጤፍ ሾርባ ይበላሉ። ጤፍ ውስጥ ያለውን ፋይበር ይዝናኑበታል። ማሽላን ዳጉሳን ይዝናኑበታል። ደስ ነው የሚላቸው።